اسمع هاوي بس يشلون دي سمية كم ها አይደለም ሱመያ አይደለም በደንብ ታማለሽ እንት ታውቃለህ እንዴ አንቺና ህፃን ልጅ አንድ ናችሁ ኡፍ ቤትኝ ወጣልኝ ምንሽ ዘጋና በቃ ብሩ አርባላ ልጆቹ እንኳን እንዲላቸው እንገናኝና እናውራ እስኪ በድምጽ ራሱ ይኸው አልሐምዱሊላህ ዛሬ ከአመት ድምጽ ሰማሁት ከቪዲዮዎች ማለት ሻይር ነኝ ሰይድ ማለት የልጆች ሸባት ሰይድ አርባላ ያንቺን ድምጽ እንደሰማሁት የልጆችንም ድምጽ ልስማቸው የልጆች ሸባት የልጆች እኮ ነው ብቻ ናቸው ብቻ ነው ያሳደኳቸው እኔ መቻላ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ ተጠፋፍተናል። ይህን ሰሞን በአዲስ ቪዲዮ መጥቼላችኋለሁ ማለት ነው እና ሱመያ ሮዛና ሰኢድ ዛሬ ሱመያ ሸውደው ሊያገኙት ፈልገው ነበር፣ ግን ሱመያ አልተሸወደችም ማለት ነው። ቢገናኙ ግን ደስታችን ነበር። ማሻአላ ነበር፣ አሪፍ ነበር። ግን ሱመያ ግን እውነት እኔ አደነኳት እና ሮዛንም በጣም ነው ያደነኳት ማለት ነው። ሮዛም መጀመሪያ እሺ ብላን አልነበረም። እንግዲህ በግድ ሰኢድ ደውይ ምናምን ስለያት ነው የደወለችው። እንግዲህ ጓደኛዋን አሳልፋ ለመስጠት አልፈለገችም። ቢሆንም ግን ያኔ የነሱ መታረቅ ትፈልጋለች ሮዛ እና ደወለች። እንዳጋጣሚ እንግዲህ ልብሱን ይዤልሽ መጥቻለሁ ሱመያዬ ነይልኝ አዳማ ነይ ስትላት እኔ በመፈልግ ጊዜ እኔ አንቺም ላገኝሽና ልወስድ በመፈልግበት ሰዓት ነው ደውዬ መጥቼም ወስደው አሁን አልመጣም ብላ እምቢ አለች ማለት ነው። ሱመያ ነቃች እና ሲጀመር አንቺ እውነት ስታወሪና ስትዋሽ ታስታውቂያለሽ ብላ ነቃችባት ማለት ነው ሱመያ። እኔ እንደና ሀዊ ምናምን የምሸወድ ሰው አይደለሁም እኔ ሱመያ ነኝ አለች ማለት ነው። እንግዲህ እንደዛ አወቀችባቸው እና ግን እንደዛ ቢሆን አሪፍ ነበር፣ ጥሩ ነበር። ግን እንደ ሀሳባቸው ሱመያ ሸውደው እነሱ አምጥተው ከዛ በኋላ ሰኢድ ከኋላቸው ብቅ ሊል ፈልገው ነበር፣ አልተሳካም። ሱመያ ነቃችባቸው። ያኔ ትንሽ ማራዘም ነው። እነሱም እኮ ቾኮሉበት። ትንሽ ቢያራዝሙ አሪፍ ነበር እውነት ለመናገር ማለት ነው። እና ግን እንደዛም ቢሆን ተገናኝተው ብታረቁ አሪፍ ነበር። ለምን እንደዚህ በሚዲያ በስልክ ምናምን ያን ዓለም ቢሆን ግን ያኔ ድምጿን ሰምቷል። ትንሽም ቢሆን ድምጿን ሰምቷል። ኧረ ሱመያ እንደዚህ እና አላትጨክኝ። እንግዲህ በጣም ጨካኝ ነች ሱመያ እና ቢታረቁ እንደዛውም ቢሆን ሮዛ ጠርታ ግን ካወዲ በቃ ሮዛ ሱመያ ታምናትም ምንም ብትሆን ማለት ነው። ወዲያው ስልኩ ዘጋችበት ማለት ነው። ከባድ ነው ጋይስ። እንግዲህ የሰኢድ ስልክ ራሱ ብሎክ ነው ያረገችው ማለት ነው። ብሎክ ላይ ነው ያለው። ሰኢድም አናግሯት እንግዲህ ድምጽሽን ለአመት የሚሆን አንድ አመት በኋላ ድምጽሽን ሰማሁ፣ እንደዛውም የልጆቹን ድምጽ አሰማኝ ሲላት ያዘጋችበት ማለት ነው። ሱመያ እንግዲህ ከባድ ነው ጋይስ። ሱመያ ግን መታረቅ ትፈልጋለች። እውነት ለመናገር መራቅ አትፈልግም፣ ግን ምን እንደሚከለክላት አናውቅም። እንደዛ ነው የምላችሁ። እንግዲህ ሮዛም በቃ ካወዲ አታምናትም። በጣም እየፈራች ነው የደወለችለት ለሱመያ፣ በጣም እየፈራች በቃ እንግዲህ ግዴታ ሲሆንባት ደወለችላት። በቃ ማግኘት አልቻሉ፣ ተነቃቁ እና አንድ ላይ ቢመለሱ ግን በጣም አሪፍ ነበር። ለምን አንደኛ የልጆች ናፍቆት በጣም ከባድ ነው፣ በጣም ከባድ ነው። በተለይ እሱ አሁን ወይ ከሌላ ሴት ላይ ልጅ አግኝቶ ያንን ናፍቆት እስከሚተው ድረስ አይለቀውም። በቃ የልጅ ናፍቆት በጣም ከባድ ነው። ስለዚህ እና ሱመያ ብትረዳው ግን አሪፍ ነበር። ሱመያ በጣም ጨከነች። ልብሱን እየመጣው እንደዚህ ብላ እንደዛ ሸውዳ ልብሱ ራሱ ለምስኪን ሲጭው ወይ ደግሞ እኔ ባሌ ሮቤ ይዤ ልሄድ ነው ስትላት
ባሌ ሮቤ ድረስ ራሱ መጥቼ ወስደ ወይ ሱመያ ከባድ ናት እውነት ለመናገር ማለት ነው።